ሰላም ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? ለመላው ነፍጠኞች ለመላ ኢትዮጵያ ሰላም ብያለሁ ወገኖች። እንግዲህ ቢን ሎንግ ታይም በዩቱብ ከመጣው ብዙ ጊዜ ሆኖኛል። እንግዲህ ከአሁን በኋላ ዩቱብ ላይ እንደዚህ ቪዲዮ እየሰራሁ ለጥፋለሁ፣ ላይቭም እመጣለሁ እና ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ በዛው ተባበሩ። አሁን የመጣሁበት ጉዳይ እንግዲህ እየሰማችሁ ያላችሁት አፋብኃና አፋሕድ ሁለት ድርጅቶች በድብቅ በዳዊት ወልደ ጊዮርጊስ በተባለ ጸረ አማራ ሰውዬ በዛ እንግዲህ አፋብኃን ለማስጠቅለል ስምምነት እያለ አስታርቃለሁ እያለ በውስጥ ሴራቸውን እየጎነጎኑ ነው ያሉት። ከዚህ ቀደም ነግረውናል። 6 ወር የሚፍጅ ዓመት የሚፍጅ ምናምን ይፍጅ ገብተን አፋብኃን እንጠቀልላለን ወይ እናፈርሰዋለን ሲሉን ነበረ። ያንን ለማስተግበር ስራ ላይ ናቸው ያሉት። ስለዚህ መሬት ላይ በተለይ ሸዋ አማራ ላይ ያሉት የሸዋ አማራዎች ማለት ስጋታቸው ብዙ ስለሆነ ስጋታችንም ብዙ ስለሆነ ከመሬት ላይ ያሉት መግለጫ ልከዋል። እዚህ መግለጫውን እንደሚከተለው አነብላችኋል። የአፋብኃ እና አፋሕድ ውህደት ጉዞ እጅግ ካሳሰባቸው የሸዋ አማራዎች የተሰጠ መግለጫ ቀን ህዳር 30 2018 ወይም ዲሴምበር 9 2025። እኛ የሸዋ ተወላጅ አማራዎች በአሁኑ ሰዓት በአፋብኃ እና አፋሕድ መካከል የሚደረገውን የውህደት ድርድር ላይ ከፍተኛ ስጋት ያለን መሆኑን እንገልጻለን። ይኸውም አፋሕድ ባለፉት ጊዜያት የበላይ ጦር አመራሮች ከሚመሩት ጦር ወንድማማቾች አጥንታቸውን ከስክሰው ደማቸውን አፍስሰው በተጨማሪ የአማራ ህዝብ ከዕለት ጉርሱ ቀንሶ ያስታጠቃቸውን መሳሪያ ጭምር ይዘው ወደ ጠላት ኃይል መግባታቸው ሳያንስ የአፋሕድ የውጭ ጉዳይ ተጠሪ ማስረሻ ሰጤ እና እንዲሁም የድርጅቱ የደህንነት ክፍል ኃላፊ መስፍን ወይም ተስፋውን ከፈለኝ ከአገዛዙ ጋር በአደባባይ የሰላም ስምምነት ተፈራርመናል ማለታቸው እየታወቀ አፋሕድ ጉዳይ ያልጠራና በርካታ ችግሮች ያሉበት መሆኑን እየታወቀ አፋብኃ ከአፋሕድ ጋር የጀመረውን ውህደት ድርድር ሂደት አቁሞ ራሱን ማጠናከር አለበት ብለን እናምናለን። አፋብኃ ይህንን ማድረግ ካልቻለ ግን የሸዋ አማራ በአፋሕድ ምክንያት እስካሁን በከፈለው ዋጋ ላይ ደግሞ እንዲያስብ ይገደዳል። እንደምታስታውሱት ሁሉ ጀግናውና ቀደም አርበኛው አሰግድ መኮንን በሴራ በአገዛዙ እጅ ላይ እንዲወድቅ ተደርጎ ደብዛው ጠፍቷል። በእስክንድር ነጋ ቀጥተኛ ትዕዛዝ እሱ ከሚመራው ውጭ ያለውን አደረጃጀት በስሩ ለማድረግ ወይንም ለማጥፋት ባደረገው ሙከራ የአማራ ህልውና ለማስከበር የወጡ ሁለቱም ወገን በሸዋ በርካታ ወጣቶች ደም በከንቱ ፈሷል። ሐመርዋ በተለያየ አጋጣሚ የያዟቸውን በይፋ ከሚታወቁት ውጪ የሆኑትን ጠንካራ አመራሮች ለአብነት የተጉለቱን አርበኛ ወንደሰን አበበ፣ የመንዙን መቶ አለቃ ሙላቱን፣ የተጉለቱን አርበኛ ተክለሃናን፣ የይፋቱን አርበኛ ቢንያምን የኦሮሞ ኃይል የሚፈጽመውን አሰቃቂ ግድያ አይነት ፈጽሞባቸዋል። አፋሕዶች ማለት ለደህንነታቸው ሲባል ስማቸውን የማንገልጽ ወንድምና እህቶቻችን ለአካል ጉዳት ተዳርገዋል። በርካታ የሸዋ አማራዎች የአማራ ፋኖ በሸዋ እዝ አባላት ደጋፊዎች ናችሁ በማለት ራስ ውስጥ ከአገዛዙ ባልተናነሰ ሁኔታ አስረው እንደሚያሰቃያቸው ይታወቃል። ይህ የሚያሳየው አፋሕድ አባሎች በአንድ በኩል ከአገዛዙ ጋር ይነጋገራሉ፣ ተልኳቸውን ሲጨርሱ ደግሞ እጅ ሰጠን ብለው ይገባሉ። በሌላ በኩል ደግሞ ለአማራ ህልውና ትግል የወጡትን ወንድምና እህቶቻችንን ያሰቃያሉ፣ ይገላሉ። ይህ እየሆነ ያለው ደግሞ የህልውና ትግል መቋጫ ድል በር በሆነው በሸዋ ውስጥ ነው። ነገሮቹ በአግባቡ ታይተው እርምት ሳይወሰድባቸው ውህደት እንፈጥራለን ማለት በአጠቃላይ የህልውና ትግሉን በዘፈቀደ ትቶ ዛሬ በሸዋ ህልውና ታጋዮች ላይ በአፋሕድ የተፈጸመ ያለውን ነገ ያለ ምንም ቁጥጥር በአንድነት ስም በበርካታ መስዋዕትነት የተገነቡትን የቴዎድሮስ እዝን፣ የበላይ ዘለቀ እዝን፣ የሚኒልክ እዝንና የአሳምነው እዝን በአንድነት ትግሉን ለመቋጨት በሸዋ ላይ እንዳያልፍ ትልቅ አደጋ መሰናከል ሆኖ የሚጠብቃቸው ይሆናል። ማጠቃለያ፣ ለአፋብኃ የአማራ ህልውና ለማስከበር አጥንታቸውን በመከስከስ ደማቸውን የአማራ ህልውና ለማስከበር አጥንታችሁን በመከስከስ ደማችሁን በማፍሰስ ለከፈላችሁት ወደፊትም ለምከፍሉት መስዋዕትነት ታላቅ አክብሮት አለን። ጊዜ ከአፋር ጋር አንድ ለማምጣት ከጅምሩ ህልውና ትግሉ ውስጥ
አሉታዊ ሚና በተጫወቱት በነሻለቃ ዳዊት አደራዳሪነት የሚሰራው ስራ ለህልውና ትግሉ ከፍተኛ አደጋ ነው ብለን እናምናለን። የአፋሕድ አመራሮች በተደጋጋሚ ወደ አገዛዙ እየገቡ ስለሆነ አፋሕድ በውስጡ ከተሰገሰጉ የአገዛዝ ወኪሎች ራሱን እስኪያጠራ ደግሞም በሸዋ ለተፈጸመው የወንድማማቾች ደም መፋሰስ በአፋሕድ ውስጥ ሊጠየቁ የሚገባቸው ተጠይቀው ፍትህ አስፍኖ እስኪመጣ እና አፋባም ድርጅታዊ መዋቅሩን አጠናክሮ እስኪጨርስ ድረስ እንዲቆም እንመክራለን። ለአፋባ አሳምነው እዝ የአፋባ አካል የሆነው የደቡብ አማራ ቀጠና አሳምነው እዝ እስክንድር ነጋ ሸዋ ውስጥ መራቤቴ አውራጃ ዓለም ከተማ በይፋ ከታየበት ከታህሳስ 2016 ዓ.ም ጀምሮ ላለፉት 2 ዓመታት ያስፈጸማቸው በርካታ ጭካኔ የተሞላባቸው እና አስነዋሪ ተግባራት የጠፋው ሰው ሕይወትና የደረሰው የአካል ጉዳት ምንም እንዳልሆነ በመቁጠር አፋባ በእስክንድር ነጋ የሚመራውን አፋሕድ ጋር በነሻለቃ ዳዊት ወልደ ጊዮርጊስ አማካኝነት በሚደረገው የአንድነት ድርድር ላይ ያላችሁን አቋም በአስቸኳይ ይፋ ታሳውቁ ዘንድ እንጠይቃለን። በተጨማሪ ለማሳሰብ የምንፈልገው አሁን አፋባና አፋሕድ ባሉበት ቁመና የሚደረገው ውህደት በአጠቃላይ ለህልውና ትግሉ ትልቅ አደጋ ሲሆን በተለይ የሸዋ ህዝብና ያሳምነው እዝ በውህደቱ በሚመጣው መከራ የመጀመሪያው ገፈት ቀማሾቹ እንሆናለን ብለን ትልቅ ስጋት ስላለብን ይህንን የድርድር ሂደት እንደገና በጥሞና እንድትመረምሩትና ልናሳስብ እንወዳለን። የአማራ ህልውና ግድ የሚላችሁ የአማራ የመጥፋት አደጋ ለዘለቄታዊ ውሳኔ በሆነ መንገድ እንዲፈታ እንጂ በውስጥ እና በውጭ ባሉ የተለያዩ ፍላጎት ባላቸው ኃይሎች እጅ ላይ እንዳይወድቅ ከልባችሁ ለምትቆረቆሩና በሀገር ውስጥም ሆነ በውጭ ላላችሁ ለመላው አማራ ወገኖቻችን ሁሉ አደጋውን ተረድታችሁ ይህንን ያልጠራ የውህደት ሂደት በአግባቡ እንድትፈትሹ እንድትመክሩ እንጠይቃለን ይላል። ድል ለአማራ ህዝብ፣ ድል ለፋኖ። የሸዋ አማራ ከመሬት ላይ ያሉት ናቸው ይህንን ያሳሰቡት፣ ይህን መግለጫ ሰጥተዋል። እና ይህንን የውሸት ውህደት የምታደርጉትን አፋባን የመጠቅለል ፕሮግራማቸውን አውቃችሁ ይህንን እንድትቆጠቡ አፋባዎች ማለት ነው ይህን ነገር እንድታቆሙ ነው መግለጫውን የሰጡት። በተለይ አሳምነው እዝ አቋማችሁን እንድታሳውቅን ተብሎ ተነግሯል። ይሄ ነው። ይህንን ሼር አድርጉት፣ እያደረጋችሁ እንዲሰማ አድርጉት። ይህንን ፖስት አድርጌዋለሁ ቲክቶክ ላይ የተላከ ነው እና ይህንን ነገር አውቃችሁ ነው ከገቡ አንዴ አፋባን ይጠቀልልበታል። ከዛ በኋላ ያበቃላል ማለት ነው። ይሄው ነው ያለው። ሰላም አሉልኝ። ቻው።